ግዳዝ ባሰማራቸው ወታደሮች በኩል የያዛትን የሴት ፋኖ አባል ጦት በመቁረጥና ቆዳ በመግፈፍ የጭቃኔውን የመጨረሻ ጥግ አሳየ። አፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ የሴቶች ክፍል ባወጣው ወቅታዊ መግለጫ ገና ከጅምሩ አማራን ከምድረ ገጽ ለማጥፋት አስቦና አልሞ በተግባር የሚንቀሳቀሰው አረመኔያዊው የብልጽግና አገዛዝ የተለመደውን ከሰውነት የወጣ ዘግናኝ ድርጊት ፈጽሟል ብለዋል። የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ራስ ቢትወደድ መንገሻ አቲከም 5ኛ ክፍለ ጦር አረንዛው ዳሞት ብርጌድ አባልና የኮማንዶ ተመራቂ የሆነችው ፋኖ በአለም በዕለተ እሁድ ጥቅምት 2 2018 ዓ.ም ከጓዶቿ ጋር ሁና ያገዛዙን እንቅስቃሴ በመከታተል ላይ ያሉ በድንገት ካገዛዙ ጦር አባላት ጋር ፊት ለፊት ተገናኝታ በተደረገው የተኩስ ልውውጥ ተመታ እንደቆሰለች ጠላት ዲሽቃ እየተኮሰ ይደርስባታል ይላል መግለጫው ሁኔታውን ሲያስረዳ። የብልጽግና ወታደሮች ከሰብአዊነት ከህሊና ከዓለም አቀፍ ህግ በወጣ መልኩ እንኳን ለጩቤ ለጥፊ በሚያሳሳ ገለዋ ላይ ጩቤ አሳረፉባት። የሆነው ወለጋ አይደለም ጎጃም ማንኩሳ እንጂ ሲልም ያብራራል። በመጀመሪያ እንደቆሰለች ከደረሱባት በኋላ የለበሰችውን ልብስ ቀዳደው ራቆቷን ገና እንቡጥ በሆኑ ገላዎቿ ላይ ካራቸውን መዘው እንደ ፋሲካ በግ መሸለት ጀመሩ። ከቀጠለው የጥላቻቸው አይን የሚከፈተው አማራ ከሚለው ስማችን ነውና አማራ ብላ በክንዶቿ ላይ የተነቀሰችውን ንቅሳት በያዙት ጩቤ ከቆዳዋ ገፈፉት። ይህም ሳያንስ የእናትነት ምልክት የሆነውን ሁለቱንም ጡቷን ቆርጠው ጥለው ከገደሏት በኋላ ማንኩሳ ከተማ መሃል አስፋልት ላይ ጣሏት ሲል መግለጫው አሳዛኙ መረጃ አጋርቷል። የአማራ ህዝብ ይህ አረመኔያዊ ድርጊት የፈጸመውን አገዛዝ በጽኑ ሊታገለው እንደሚገባ የገለጸው መግለጫው በመላው ዓለም የምትገኙ ወገኖቻችንም ይህን የብልጽግና አረመኔያዊነትና ፍጹም ኢሰባዊ ድርጊት እንድታወግዙና ለዓለም አቀፉ ማህበረሰብ እንድታሳውቁ ሲል ጥሪ አቅርበዋል። በተመሳሳይ የአፋብሃ ቴዎድሮስ እዝ ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ አርበኛ አስረስ ማረ ሽብርተኝነትና ጭካኔን የፖለቲካ መሳሪያ ያደረገው አብይ አህመድ ያሰማራው አረመኔ ሰራዊት የጦርነት ህግ አላባውያንን የማያውቅ የአውሬ ስብስብ መሆኑ በተደጋጋሚ ታይቷል ሲል ገልጿል። ጥቅምት 2 2018 ዓ.ም ምዕራብ ጎጃም ማንኩሳ አካባቢ በነበረ ውጊያ ቆስላ የተያዘችው የአፋብሃ ቴዎድሮስ እዝ 5ኛ ክፍለ ጦር አባሏ ፋኒት በአለም ላይ የአብይ ሰራዊት ናዚ በአይሁዶች ላይ ከሰራው ግፍ ጋር የሚመሳሰል አረመኔያዊ ተግባር ፈጽሞባታል ሲልም ገልጿል። ቆስላ በጠላት እጅ የወደቀችውን ብላቴና በየትኛውም ጦርነት እንደሚደረገው ወደ ሕክምና መውሰድ ሲገባቸው ፋኒት በአለምን በስለት ወቅተው በመግደል ጡቶቿንም በመቁረጥ አስፋልት ላይ ጥለዋል። አማራ ብላ የተነቀሰችውን የቆዳዋን አካል በስለት ገፏል ሲል አረጋግጧል። ተውምረራ አማራ እንዴት አይነት ድህም የግፍግፍ ሲሰራ ቆዳ በመግፈፍ የጭቃኔውን የመጨረሻ ጥግ አሳየ። አፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ የሴቶች ክፍል ባወጣው ወቅታዊ መግለጫ ገና ከጅምሩ አማራን ከምድረ ገጽ ለማጥፋት አስቦና አልሞ በተግባር የሚንቀሳቀሰው አረመኔያዊው የብልጽግና አገዛዝ የተለመደውን ከሰውነት የወጣ ዘግናኝ ድርጊት ፈጽሟል ብለዋል። የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ራስ ቢትወደድ መንገሻ አቲከም 5ኛ ክፍለ ጦር አረንዛው ዳሞት ብርጌድ አባልና የኮማንዶ ተመራቂ የሆነችው ፋኖ በአለም በዕለተ እሁድ ጥቅምት 2 2018 ዓ.ም ከጓዶቿ ጋር ሁና ያገዛዙን እንቅስቃሴ በመከታተል ላይ ያሉ በድንገት ካገዛዙ ጦር አባላት ጋር ፊት ለፊት ተገናኝታ በተደረገው የተኩስ ልውውጥ ተመታ እንደቆሰለች ጠላት ዲሽቃ እየተኮሰ ይደርስባታል ይላል መግለጫው ሁኔታውን ሲያስረዳ። የብልጽግና ወታደሮች ከሰብአዊነት ከህሊና ከዓለም አቀፍ ህግ በወጣ መልኩ እንኳን ለጩቤ ለጥፊ በሚያሳሳ ገለዋ ላይ ጩቤ አሳረፉባት። የሆነው ወለጋ አይደለም ጎጃም ማንኩሳ እንጂ ሲልም ያብራራል። በመጀመሪያ እንደቆሰለች ከደረሱባት በኋላ የለበሰችውን ልብስ ቀዳደው ራቆቷን ገና እንቡጥ በሆኑ ገላዎቿ ላይ ካራቸውን መዘው እንደ ፋሲካ በግ መሸለት ጀመሩ። ከቀጠለው የጥላቻቸው አይን የሚከፈተው አማራ ከሚለው ስማችን ነውና አማራ ብላ በክንዶቿ ላይ የተነቀሰችውን ንቅሳት በያዙት ጩቤ ከቆዳዋ ገፈፉት። ይህም ሳያንስ የእናትነት ምልክት የሆነውን ሁለቱንም ጡቷን ቆርጠው ጥለው ከገደሏት በኋላ ማንኩሳ ከተማ መሃል አስፋልት ላይ ጣሏት ሲል መግለጫው አሳዛኙ መረጃ አጋርቷል። የአማራ ህዝብ ይህ አረመኔያዊ ድርጊት የፈጸመውን አገዛዝ በጽኑ ሊታገለው እንደሚገባ የገለጸው መግለጫው በመላው ዓለም የምትገኙ ወገኖቻችንም ይህን የብልጽግና አረመኔያዊነትና ፍጹም ኢሰባዊ ድርጊት እንድታወግዙና ለዓለም አቀፉ ማህበረሰብ እንድታሳውቁ ሲል ጥሪ አቅርበዋል። በተመሳሳይ የአፋብሃ ቴዎድሮስ እዝ ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ አርበኛ አስረስ ማረ ሽብርተኝነትና ጭካኔን የፖለቲካ መሳሪያ ያደረገው አብይ አህመድ ያሰማራው አረመኔ ሰራዊት የጦርነት ህግ አላባውያንን የማያውቅ የአውሬ ስብስብ መሆኑ በተደጋጋሚ ታይቷል ሲል ገልጿል። ጥቅምት 2 2018 ዓ.ም ምዕራብ ጎጃም ማንኩሳ አካባቢ በነበረ ውጊያ ቆስላ የተያዘችው የአፋብሃ ቴዎድሮስ እዝ 5ኛ ክፍለ ጦር አባሏ ፋኒት በአለም ላይ የአብይ ሰራዊት
ናዚ በአይሁዶች ላይ ከሰራው ግፍ ጋር የሚመሳሰል አረመኔያዊ ተግባር ፈጽሞባታል ሲልም ገልጿል። ቆስላ በጠላት እጅ የወደቀችውን ብላቴና በየትኛውም ጦርነት እንደሚደረገው ወደ ሕክምና መውሰድ ሲገባቸው ፋኒት በዓለምን በስለት ወቅተው በመግደል ጡቶቿንም በመቁረጥ አስፋልት ላይ ጥለዋል። አማራ ብላ የተነቀሰችውን የቆዳዋን አካል በስለት ገፏል ሲል አረጋግጧል።